ሰበር ዜና ዶክተር ደሳለኝ ጫኔ ፓርላማውን አመሱት። የዛሬው ፓርላማ ውሎ ምን ይመስላል? ሁልጊዜም የፓርላማውን ውሎ የሚያሳምሩትና ከሌሎች የፓርላማ አባላት ለየት ብለው የሚታዩት ዶክተር ደሳለኝ ጫኔ ዛሬም አነጋጋሪ ጥያቄዎችን ሰንዝረዋል። እስከ መጨረሻው ድረስ አብራችሁን ስትቆዩ ሙሉ መረጃውን ታደምጣላችሁ። እሳቸው የተናገሩትን ንግግር ወደ ጽሑፍ ቀይሬ አቅርቤላችኋለሁ። መልካም ቆይታ ይሁንላችሁ። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቅቅ ሁለት መደቦች ሆነዋል ሲሉ ንግግራቸውን የፓርላማ አባሉ ዶክተር ደሳለኝ ጫኔ ጀምረዋል። የፓርላማ አባሉ ዶክተር ደሳለኝ ጫኔ ሰላምና ጸጥታ እንዲሁም የማክሮ ኢኮኖሚ ጉዳዮችን የተመለከቱ ጥያቄዎችን ለጠቅላይ ሚኒስትሩ ያቀረቡ ሲሆን ላለፉት 5 ዓመታት የኢትዮጵያ ሕዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር፣ በተግባር ያየነው ግን ተገላቢጦሹን ነው በማለት ጠንከር ያለ ትችት ሰንዝረዋል። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ፣ በጋምቤላና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸውና ያላባሩት ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገቶችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል ሲሉም አክለው ገልጸዋል። ጨምረውም ዶክተር ደሳለኝ በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል ሲሉም ጉዳዩ የደረሰበትን አሳሳቢነት ጠቁመዋል። ዶክተር ደሳለኝ በዝርዝር ባቀረቡት ጥያቄ ምን አሉ? በፖለቲካው መስክ የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቋርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የሲቪክ ማህበራት መኮስመን፣ በጋዜጠኞች በሚዲያዎች ላይ እገዳዎች፣ አፈኖችና ክልከላዎች ዜጎች አማራጭ ድምፅ እንዲያሰሙ አፍነዋቸዋል ብለዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የሆነውን የፍትህ ዋስትና ተነፍገው ይገኛሉ ብለዋል። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲም ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍና ውጤት፣ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው ብለዋል። መንግስት የችግሮችን ስር መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁማር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 በመቶ እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱ፣ የሸቀጦች ወጪ ንግድ 11 ቢሊዮን ዶላር ማስገኘቱና የውጭ ቀጥታ ሐዋላ ፍሰት ኢንቨስትመንት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የመኖር እውነታ ፍጹም አይወክሉም። እንዲያውም መሬት ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም ሲሉ የዜጎችንም የእሳቸውንም ሮሮ ገልጸዋል። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15 በመቶ ደርሷል ሲሉ የቀጠሉት ዶክተር ደሳለኝ ይህን የግሽበት ለመደጎምም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በተዳረገበት ሁኔታ ላይ እንገኛለን ብለዋል። ማሻሻያውን ተከትሎም የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል፣ አዳክሟልም ብለዋል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል፣ እየማቀቁም
ይገኛሉ ብለዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊዮን ብር ብድር መልቀቁንና 91 በመቶ የሚሆነው ለግሉ ዘርፍ የተሰጠ ነው ይላል። ክቡር የብሔራዊ ባንክ ገዥና የፋይናንስ ሚኒስትርም በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም ወይም የንግድ ብድር ወይም ኮሜርሻል ሎን አልተበደረም እያሉ ይናገራሉ ሲሉም የብሔራዊ ባንክ ገዥንና የፋይናንስ ሚኒስትሩን ንግግር አስደምጠዋል። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቶ በግምጃ ቤት ሰነድና በሀገር ውስጥ ዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ ዕዳ ሸክምን በከፍተኛ ደረጃ እንዳናረውና የግሉ ዘርፍ ብድርም እንዳጠበበው ለምን ተደበቀ ሲሉም ጥያቄያቸውን በአጽንኦት እንዲመለከትላቸው አቅርበዋል። በየጊዜው እያሉ ጥያቄያቸውን ያስከተሉት ዶክተር ደሳለኝ ጫኔ በዚህ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ለምን በሪፖርቱ አልተካተቱም? የዕዳ ምንጭና አይነት መለወጡ ዕዳ መኖሩን ያስቀራሉ ወይም ሲሉ ጥያቄያቸውን አስከትለው አቅርበዋል። ሪፖርቱ አሁንም ድረስ ከዩሮ ቦንድ ባለቤቶች ጋር ያለውን ድርድር ስላልተጠናቀቀ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴብት ዲስትረስ መሆኗን ይሸሸጋል። ሌላው የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ ላይ 26 ሚሊዮን ተማሪዎች በመመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50 በመቶና ከዚያ በላይ ማምጣት የቻሉት 8.7 በመቶ ወይም 50 ሺህ ተማሪዎች ብቻ ናቸውም ብለዋል። ይህም የመንግስቶ የትምህርት ጥራት መዋቅራዊ ኪሳራ የሚያሳየን ነው ሲሉ ክቡር ጠቅላይ ሚኒስትር ከ8.7 በመቶ የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92 በመቶ የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጄኔሬሽናል ካታስትሮፊ ነው ሲሉም ተናግረዋል። እኔ የህይወቴን ግማሽ ያሳለፍኩት በማስተማር ነው ያሉት ዶክተር ደሳለኝ ጫኔ በተለያዩ ደረጃዎችም እንዳስተማሩ ጠቅሰዋል። አክለውም እኛ መምህራኖች የምንጠቀማት ኮመን አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድ ብለዋል። ስለዚህ ይህን ያህል 92 በመቶ የመውደቅ ምጣኔ ካለ እኔ ወድቋል ብዬ የማስበው የትምህርት ሚኒስትር ነው ብለዋል። በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለምረቃ የበቁ ወጣቶችም የስራ ዕድል የላቸውም። ይባስ ብለውም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። ይህ 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይሏል ብለዋል። ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቶ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ የለጋሾች እርዳታ ያጡ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉ ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም ብለዋል። ዶክተር ደሳለኝ ጫኔ በዚህ ብቻም አላበቁም። የዓለም አቀፍ የገንዘብ ድርጅትና የዓለም ባንክ በርካታ ገንዘብ ወይም ዶላር ወደ ኢትዮጵያ ኢኮኖሚ ኢንጀክት እያደረጉ ነው፣ ፓምፕ እያደረጉ ነው። ይህ መግባቱን ተከትሎ ደግሞ የመጣው ጊዜያዊ የማክሮ ኢኮኖሚ መረጋጋት ታይቷል። እሱም ጥሩ ነው ብለዋል። የውጭ ምንዛሬ ሪዘርቭ ማደጉ የማክሮ ኢኮኖሚ አመላካቾችም በተወሰነ ደረጃ መረጋጋት ማሳየታቸው መልካም ጅማሮ ቢሆንም
የተገኘው ለውጥ የኢትዮጵያውያንን ሕይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም። ምኑን ለውጥ ተባለ ብለዋል። የችግሮቻችንን ስር መሰረት ችላ በማለት በጊዜያዊ ማስታገሻዎችና በፎሬክስ ክምችት እድገት ትረካ ብቻ ሀገርን ረጅም መንገድ መውሰድ የምንችል አይመስለኝም ብለዋል። ዶክተር ደሳለኝ ጫኔ ባቀረቡት የመፍትሄ ሀሳብ ላይ ምን አሉ? እውነተኛ ብሔራዊ ውይይትና የፖለቲካ መፍትሄ መደረስ አለበት። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውበታል የተባለበት ሂደት ከሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከመሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ ሲሉ ሐሳባቸውንም አጋርተዋል። ዶክተር ደሳለኝ የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ የገንዘብና ጊዜ የባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነት እና ወሰን እንዲሁም እንደ ብሔራዊ እርቅና ሰላም ኮሚሽኖች ያለ ውጤት ይበተናል ብለዋል። ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራሊዝም ስርዓት ማቆም ያስፈልጋልም ብለዋል። ሁሉም ዜጎች የኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል በመፍጠር የስልጣን ክፍፍሉንና ፊስካል ፌዴራሊዝሙን የፈጠሩት የሀብትና የልማት የፍትሃዊነትንም ማረም ያስፈልጋል ብለዋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናልም ብለዋል። ትኩረቱን በኮሪደር ልማት፣ በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሳሱ የሚችሉ ብረት ማውጣትና ማቅለጥ የመሳሰሉ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ፣ የማዳበሪያ ፋብሪካም ጠይቄ ነበር። የዩሬም መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመርም አለብን። የፋርማሲስቲካል ኮምፕሌክስ፣ የምግብ ዘይት፣ ክሪስታል ወዘተ የመሳሰሉ ፋብሪካዎች ላይ ትኩረት ያደረጉ ስራዎችን መስራት ያስፈልጋልም ብለዋል። ዶክተር ደሳለኝ በተጨማሪም እንደ ባቡር ሀገር አቋራጭ የፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚሆኑ መልቲ ፐርፐዝ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል ብለዋል። ዶክተር ደሳለኝ ሐሳባቸውን ሲጠቀልሉም መንግስቶ ላለፉት 5 ዓመታት ሲከተል የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉት የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝ እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም ህዝቡ የመሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን የኢትዮጵያ ህዝብ በአዲሱ 2019 ዓመተ ምህረት በተግባር ሊያየው የሚችለው ተጨባጭ ተስፋ ምን እንደሆነ እንዲያስረዱኝ እጠይቃለሁ ሲሉ አጠናቀዋል። የተወደዳችሁ የቻናል ላይ ተከታታዮች የዛሬው ፓርላማ ውሎ ምን ይመስላል የሚለውና የዶክተር ደሳለኝ ጫኔ አነጋጋሪ ንግግርን እንዲሁ ወደ ጽሁፍ ቀይሬ አቅርቤላችኋለሁ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።